ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በአክሱም ከተማ በመንበረ ሰላማ ቅጥር ግቢ ውስጥ በነበሩ ሊቀ ጳጳስ ላይ ጥይት ተተኩሷል። የከተማዋ ሰላምና ጸጥታ ጳጳሳትን ወንጅሏል። የትግራይ ምክትል ፕሬዝዳንት ደግሞ ፍትህ ይንገስ ብለዋል። በቀዳሚነት ወደ እናንተ ይደርሳል። ቲፒኤልኤፍም ከኤርትራ ጋር መጣመሩ ወደ እነሱ የሚመጣውን ኃይል ለመከላከልና ሌሎችንም ጥቅሞች ለማግኘት የሚያስችላቸው መሆኑን አውቀዋል። እኔ ይሄ በታክቲክ ደረጃ ትክክለኛ ታክቲክ ሆኖ ነው የሚታየኝ። ለበርካታ ዓመታት ጸረ ህወሓት ተቃውሞ ሲያሰሙ የነበሩ የህወሓት መስራችና ፖለቲከኛ ኢንጂነር ጊደይ ዘርአጽዮን ህወሓት አሁን ላይ ትግራይ ውስጥ ጦርነት እንዳይኖር የሚያደርግ አካሄድ እየተከተለ ነው ብለዋል። በዝርዝር ይዘነዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ያለውን ወቅታዊ ቀውስ በማስመልከት ባሰሙት ንግግር ከአሜሪካና ከኤርትራ ተቃውሞ ገጠማቸው። ኤርትራ የአብይ አህመድ ፉከራ ወደ ዜሮ ይቀየራል ስትል፣ የአሜሪካ ዲፕሎማት ደግሞ ኢትዮጵያ ፌዴሬሽን እንድትሆን አሳስበዋል። እንመለከተዋለን። የሱዳን ጦር ኃይል ሳፍ ከፈጣን ድጋፍ ኃይሎች አርኤስኤፍ ጋር ላለፉት ቀናት ባደረገው ከፍተኛ ውጊያ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊቷ የኩርሙክ ከተማን ሙሉ በሙሉ መቆጣጠሩን የጸጥታ ምንጮችን ጠቅሶ ሱዳን ፖስት ዘግቧል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በአክሱም ከተማ በመንበረ ሰላማ ቅጥር ግቢ ውስጥ በነበሩ ሊቀ ጳጳስ ላይ ጥይት ተተኩሷል። የከተማዋ ሰላምና ጸጥታ ጳጳሳትን ወንጅሏል። የትግራይ ምክትል ፕሬዝዳንት ደግሞ ፍትህ ይንገስ ብለዋል። ሐምሌ 1 2018 ዓ.ም ሌሊት በግምት 6 ሰዓት ከ30 ደቂቃ ላይ በአክሱም ከተማ በሚገኘው የመንበረ ሰላማ ቅጥር ግቢ ውስጥ በተሰማ የተኩስ ድምፅ ዙሪያ በክልሉ የቤተ ክህነት ከፍተኛ አመራሮችና በአካባቢው የጸጥታ መዋቅር መካከል የተለያዩ ይዘት ያላቸው መግለጫዎች ወጥተዋል። በትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበላይ አካል በሆነው መንበረ ሰላማ ካሳቴ ብርሃን ጠቅላይ ቤተ ክህነት ስር በሚገኘው ሊቀ ጳጳስ ላይ የተተኮሰ ጥይትና የግድያ ሙከራ ተፈጽሟል ሲል መግለጫው አውጥቷል። የመንበረ ሰላማ ጽሕፈት ቤት ባወጣው መግለጫ መሰረት ይህ የተኩስ ጥቃት በተለይ ያነጣጠረው በብፁዕ አቡነ ናትናኤልና በቅዱስ ሲኖዶስ ዋና ጸሐፊ በሆኑት በብፁዕ አቡነ አረጋዊ ላይ ነው። በተደረገው ከፍተኛ የግድያ ሙከራ በሊቀ ጳጳሳቱ ላይ የደረሰ ምንም አይነት አካላዊ ጉዳት ባይኖርም ድርጊቱ እጅግ አሳዛኝና አስደንጋጭ በመሆኑ መላው ምዕመናን ሊያወግዘው እንደሚገባ ገልጸዋል። ይህ እኩይ ተግባር የታሪካዊቷ አክሱም ስም የማይወክል በመሆኑ የአካባቢው የጸጥታ መዋቅር በጥቃቱ ጀርባ ያሉትን ግለሰቦች በአስቸኳይ አድኖ ለሕግ እንዲያቀርብና ለሕዝብ ይፋ እንዲያደርግ በጥብቅ ጠይቀዋል። የአክሱም ከተማ ሰላምና ጸጥታ በበኩሉ በዕለቱ ሌሊት 6 ተኩል ላይ በመንበረ ሰላማ ግቢ ውስጥ ወደ ግንብ የተተኮሰችው አንዲት ጥይት ብቻ ናት ብለዋል። የአክሱም ከተማ የጸጥታ አካላትም ጉዳዩን በአስቸኳይ ተከታትለው ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያደረጉ መሆናቸውን አስታውቀዋል። ህዝቡ ተሸብረዋል፣ ወደ አደባባይ ሰልፍ ወጥተዋል ወይም የተወሰኑ አባቶች ላይ ያነጣጠረ ጥቃት ነው ተብሎ በማህበራዊ ሚዲያ የሚናፈሰው መረጃ ግን መሰረተ ቢስና ውሸት መሆኑን የጠቀሰው የከተማዋ አስተዳደር ማህበረሰቡ በአሁኑ ወቅት መደበኛ ዕለታዊ ስራውን እያከናወነ እንደሚገኝ ገልጸዋል። ህዝብን ለማደናገር ሆን ብለው መረጃ የሚያዘቡ አካላት ከድርጊታቸው እንዲቆጠቡ የጸጥታ ቢሮ በጥብቅ አስጠንቅቀዋል። የትግራይ ክልል ምክትል ፕሬዝዳንትና ፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በሰጡት አጭር መግለጫ በአክሱም ከተማ በብፁዓን አባቶች ላይ ተሞክሯል የተባለው ወንጀል በህጋዊ ስርዓቱ ተጣርቶ የህግ የበላይነት እንዲረጋገጥ እንደሚደረግ አስታውቀዋል። የህወሓት መስራችና ፖለቲከኛ ኢንጂነር ጊደይ ዘርአጽዮን ህወሓት አሁን ላይ ትግራይ ውስጥ ጦርነት እንዳይኖር የሚያደርግ አካሄድ እየተከተለ ነው አሉ። ሌላ አማራጭም የላቸው። እንደሱ ካላደረጉ ያው ጦርነቱ አይቀርም። መጥቶም ብቻቸውን ቢቋቋሙት እንግዲህ ህዝቡ ጦርነት የማይፈልግበት ደረጃ ላይ ነው ያለው። ብዙ ጥፋትና ውድመት እንደሚያደርስ ይታየኛል። ስለዚህ እንደሱ በማድረጋቸው ጦርነቱ ወደ ትግራይ እንዳይመጣ ለማድረግ ያስችላል የሚል እምነት አለኝ። ያስችለዋልም። ፖለቲከኛ ኢንጂነር ጊደይ ዘርአጽዮን የህወሓት መስራችና በኢትዮጵያ የፖለቲካ ታሪክ ውስጥ ጉልህ ሚና የነበራቸው ሲሆን በተለይም በህወሓት ምስረታና መጀመሪያ ዓመታት በነበራቸው የተለየ የፖለቲካ አቋም ይታወቃሉ። በ1967 ዓ.ም የህወሓት ድርጅት በይፋ ሲመሰረት ከነበሩ ጥቂት ግለሰቦች አንዱ በመሆን በድርጅቱ መጀመሪያ ዓመታት ውስጥ በከፍተኛ አመራርነት ሰርተዋል። ኢንጂነር ጊደይ ከነመለስ ዜናዊና ስብሃት ነጋ ጋር የርዕዮተ ዓለም ልዩነት በመፍጠር በ1970ዎቹ አጋማሽ ከድርጅቱ አመራር በመውጣት ወደ ውጭ ሀገር ተሰደዋል።
ከዛም ጊዜ ጀምሮ በውጭ ሀገር ሆነው ለበርካታ ዓመታት ጸረ ህወሓት ተቃውሞ ሲያራምዱ ቆይተዋል። በኢትዮጵያ በ2010 ዓ.ም የአብይ አገዛዝ ወደ ስልጣን መምጣቱን ተከትሎ ከብዙ ዓመታት ስደት በኋላ ወደ ሀገር ቤት ተመልሰው ፓርቲ አቋቁሞ በአዲስ አበባ ጸረ ህወሓት ትግል ሲያካሂዱ መቆየታቸው ይታወቃል። ዘግይተውም ቢሆን የአብይ አህመድ ሴራ የተረዱት ኢንጂነር ጊዴ ዘርአጽዮን አብይ ስልጣን ላይ እስከቀጠለ ድረስ ኢትዮጵያ ሁሌም እየደማች ትኖራለች ብለዋል። ከአንከር ሚዲያ ጋር ባደረጉት ቃለ መጠይቅ አብይ ወደ ስልጣን መምጣቱን ተከትሎ ኢትዮጵያ ባለፉት 8 ዓመታት አውዳሚ ጦርነት ውስጥ እንዳለች ገልጸዋል። የተካሄደው ምርጫም አብይን በግድ ስልጣን ላይ ለማቆየት የተደረገ የውሸት ምርጫ ነው ብለዋል። ምርጫው የማይፈታው ቀውስ የለም ሲል የነበረው አብይ አህመድ አሁንም ቀውሱ ተባብሶ በተለያዩ የሀገሪቱ አካባቢዎች ውጊያዎች ቀጥለዋል። አገዛዙ ሰላምን ያመጣሉ ብሎ ተስፋ የተጣለበት ምርጫ ተስፋ አልባ በመሆኑ ምክክር የሚል ሌላ ካርድ መዟል። ይህም ስልጣኑን ለማራዘም የሚጠቀምበት መንገድ እንጂ የሚያመጣው መፍትሄ የለም ብለዋል ፖለቲከኛ ጊዴ ዘርአጽዮን። አብይ አህመድ ህወሓትን ወደ ጦርነት ለመመለስ ያልፈነቀለው ድንጋይ የለም። የአማራ ፋኖን እንዲያጠፋለት በተደጋጋሚ ደጅ ጠንተዋል፣ አልተሳካለትም። ኤርትራንም ለመውጋት ለምኗል፣ እሱም አልተሳካም ብለዋል። አብይ አህመድ በሴራ ትግራይን ከአማራና ከኤርትራ ህዝብ ጋር መልሶ ደም ለማቃባት ነበር እቅዱ። ይህንን ማሳካት አልተቻለም ብለዋል። አብይ የትግራይ ሰራዊት ትጥቅ ፈቷል፣ የመዋጋት ሞራል የለውም በሚል የተሳሳተ ስሌት ትግራይን ለመውረር ፍላጎት ነበረው የሚሉት ፖለቲከኛው በህወሓት የተወሰደው እርምጃ ግን ጦርነት የሚያስቀር ነው ብለዋል። በኤርትራ በኩል ብዙ ጥቅም ያገኛሉ። ወደ ውጭ ለመውጣት ለመሻገር የሚፈልጉትን መሳሪያም ይሁን ሌላ ነገሮች ለማምጣት የሚችሉበት ሁኔታ ይፈጠርላቸዋል፣ ተፈጥሮላቸዋልም። ከዚህም አልፎ እንግዲህ በኃይል ደረጃም በጋራ ሆነው ቢመክቱ ሁለቱም የራሳቸው ጥቅም አላቸው። ኤርትራም ሊዘምትበት ሲፎክርበት የነበረ አገር ስለሆነ አብይ ከቲፒኤልኤፍ ጋር መጣመሩ ጥቅም እንዳለው አውቋል። ቲፒኤልኤፍም ከኤርትራ ጋር መጣመሩ ወደ እነሱ የሚመጣውን ኃይል ለመከላከል እና ሌሎችንም ጥቅሞች ለማግኘት የሚያስችላቸው መሆኑን አውቀዋል። እኔ ይሄ በታክቲክ ደረጃ ትክክለኛ ታክቲክ ሆኖ ነው የሚታየኝ። ህወሓት አሁን ላይ ኃይሉን አጠናክሮ ከሌሎች ጋር ጥምረት ፈጥሮ ትግራይ ውስጥ ጦርነት እንዳይፈጠር እየተከላከለ ነው ሲሉ አስተያየታቸውን ሰጥተዋል። ሀገሪቱን እየመራህ ነው የሚለው አብይ አህመድ የኢትዮጵያ አንድ አካል የሆነችውን ትግራይ በጀትና ነዳጅ፣ ሌሎች መሰረታዊ ሸቀጦችን በመከልከል ህዝቡን መከራ ውስጥ እንደከተተው ተናግረዋል። አብይ ህወሓትን በኃይል አስወግዶ ትግራይን መቆጣጠር ተደጋጋሚ ሙከራ እያደረገ ነው፣ ግን አልቻለም። ትግራይ አሁንም በህወሓት ቁጥጥር ትገኛለች። ከዚህ ቀደም አብይ ወደ ኤርትራ እንዘምታለን ሲል የትግራይ ሰራዊትም አብሮ እንዲዘምት ታሳቢ ያደረገ እቅድ ነበር። ሆኖም የትግራይ አመራሮች አንሰለፍም በማለታቸውና ከኤርትራ ጋር ስለተሰማው ጦርነቱ ሊካሄድ አልተቻለም። በተመሳሳይ ትግራይ ውስጥ ለመክፈት ያሰበው ጦርነት ህወሓት እያደረገው ባለው ዝግጅትና በጥምረቱ ምክንያት ትግራይ ውስጥ ጦርነት ሊያደርግ አልቻለም ብለዋል። ምክንያቱም አብዛኛው ኃይሉ በአማራ ክልል ውጊያ ውስጥ ተጠምዷል። ከዛ አውጥቶ ትግራይን ለመውጋት የሚያስችል ሁኔታ ውስጥ የለም ብለዋል። ስለሆነም ህወሓት አሁን እየተከተለው ያለው አካሄድ ጦርነትን የሚያስቀር ነው ሲሉ ተደምጠዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ያደረጉትን ንግግርና የሰጡትን ማብራሪያ ተከትሎ ከኤርትራ መንግስት ከፍተኛ ኃላፊዎች ጠንካራ ምላሽ የተሰጣቸው ሲሆን በሁለቱ ሀገራት መካከል ያለውን የዲፕሎማሲና የፖለቲካ ፍጥጫ ወደ ከረረ ደረጃ መሸጋገሩን አመላካች ነው ተብለዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ያለውን ወቅታዊ ቀውስ በማስመልከት ባሰሙት ንግግር ህወሓት ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ብለዋል። ቀደም ሲል ድርጅቱን እንደ ዱቄት ተበትኗል፣ ከእንግዲህ ህወሓት የሚባል ፓርቲ የለም ሲሉ እንዳልነበረ አሁን ተመልሰው ከህወሓት ጋር ለመደራደር ዝግጁ ነን ብለዋል። ከዚህ ባለፈ ለዶክተር ደብረጽዮን ገብረ ሚካኤል የሊቀመንበርነት ቦታ ለመስጠት ዝግጁ መሆናቸውን እስከ መግለጽ ያደረሰ መዋዠቅ የታየበት ክስተት አዲሱ ጥምረት የፈጠረው የኃይል ሚዛን ሊሆን ይችላል ተብለዋል። ጠቅላይ ሚኒስተሩ በምክር ቤቱ ባደረጉት ንግግር ህወሓት የሻዕቢያ ተልዕኮ እያስፈጸመ ያለ የራሱ ዓላማ የሌለው ሲሉ መክሰሳቸውና እንኳን ሻዕቢያ፣ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ማለታቸውን የአስመራ ባለስልጣናት ብልጽግና ባዶ እጁ መቅረቱን ማረጋገጫ ነው ብለዋል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል
ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም የጠቅላይ ሚኒስትሩ ንግግር የህዝብን ልብ ለመስረቅ የሚደረግ የፌዝ ፕሮፓጋንዳ ሲሉ የገለጹት ሲሆን ይህ መሰል አካሄድ የብልጽግና ፓርቲ ተፈጥሯዊ ባህሪ መሆኑን ተናግረዋል። አምባሳደሯ አክለውም የብልጽግና ስርዓት ከውሸት ወደ ውሸት ከምኞት ወደ ምኞት እየተንሳፈፈ መሬት ላይ ያለችውን ተጨባጭ እውነታ ለመረዳት ፈቃደኛ እንዳልሆነና ስርዓቱ በኢትዮጵያ ውስጥ እውነት እንዳይታይ ለማድረግ ሁል ጊዜ የውሸት ክምር እያቀረበ እንደሚገኝ ገልጸዋል። እንደ ጠቅላይ ሚኒስትር አብይ ባሉ መሪዎች ላይ ያለውን ዋና ሀብት ውሸት ነው ያሉት አምባሳደሯ እስካሁን የተናገሩትን መለስ ብሎ ማየት ለዚህ በቂ ማረጋገጫ መሆኑን አስገንዝበዋል። በተመሳሳይ የኤርትራ ኢንፎርሜሽን ሚኒስተር አቶ የማነ ገብረ መስቀል በበኩላቸው ለኢትዮጵያ ጠቅላይ ሚኒስትር በሰጡት ጠንካራ ምላሽ ማስፈራራት፣ ማታለል፣ የሐሰት ወሬና ማደናገር የብልጽግና ስርዓት ዋና መሳሪያዎች መሆናቸው ገልጸዋል። ይህ ስልት ስርዓቱ ራሱ የፈጠራቸው የውስጥ ቀውሶች ለመሸፈንና የጎረቤት ሀገራትን ሉዓላዊነት ለመጣስ የሚጠቀምበት ማታለያ መሆኑን የጠቀሱት አቶ የማነ የኤርትራ መንግስት ለሀገሩ ሉዓላዊነት አሳልፎ የሚሰጥበት ወይም በሐሰት ፕሮፓጋንዳ የሚረበሽበት ሁኔታ እንደሌለ አስታውቀዋል። አያይዞም የአዲስ አበባው የይስሙላ ስትራቴጂ በመጨረሻ ወደ ባዶነት እንደሚቀየር አስጠንቅቀዋል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስተር ሄርማን ጂ ኮከን በበኩላቸው በኢትዮጵያ ዘላቂ ሰላምና መረጋጋት እንዲሰፍን ሀገሪቱ ራሳቸውን በራሳቸው የሚያስተዳድሩ የብሔር ክልሎች ፌዴሬሽን መሆን አለባት ሲሉ ገለጹ። ዲፕሎማቱ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢትዮጵያ አስተማማኝ አንድነትና ሰላም ለመፍጠር አሁን ያለው መዋቅር ወደ ላቀ የፌዴራሊዝም ስርዓት መሸጋገር እንዳለበት ጠቁመዋል። በኮኮን እቅድ መሰረት ማዕከላዊ መንግስት ሰፊ ስልጣን ከመያዝ ይልቅ ኃላፊነቱ በተወሰነ ዋና ዋና ሀገራዊ ጉዳዮች ላይ ብቻ የተገደበ መሆን ይኖርበታል። በዚህም መሰረት ማዕከላዊ መንግስት የውጭ ጉዳይ ፖሊሲን፣ የገንዘብ ፖሊሲን፣ የሀገር መከላከያን፣ የሀገር ውስጥ ደህንነት እንዲሁም ዋና ዋና የመሰረተ ልማት ፖሊሲዎችን የመምራት ኃላፊነት ብቻ ሊሰጠው እንደሚገባ አመላክተዋል። እነዚህ ቁልፍ ዘርፎች በማዕከላዊ መንግስት እጅ በሚሆንበት ወቅት የብሔር ክልሎችን ደግሞ በራሳቸው የውስጥ አስተዳደራዊና ፖለቲካዊ ጉዳዮች ላይ ሙሉ በሙሉ ራሳቸውን የቻሉ መሆን እንዳለባቸው አሳስበዋል። የረጅም ጊዜ ዲፕሎማሲያዊ ልምድ ያላቸው ሄርማን ኮከን በተለይ እንደ አውሮፓውያን አቆጣጠር በ1991 የኢህአዴግን ስልጣን መያዝ የተከተሉትን የለንደን የሰላም ንግግሮች በመምራትና በወቅቱ በነበረው የሽግግር ወቅት የአሜሪካን የውጭ ፖሊሲ በማስፈጸም በኢትዮጵያ ፖለቲካ ውስጥ ከፍተኛ ሚና የነበራቸው አንጋፋ ዲፕሎማት መሆናቸው ይታወቃል። የሱዳን ጦር ኃይል ሳፍ ከፈጣን ድጋፍ ኃይሎች RSF ጋር ላለፉት ቀናት ባደረገው ከፍተኛ ውጊያ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊቷን የኩርሙክ ከተማን ሙሉ በሙሉ መቆጣጠሩን የጸጥታ ምንጮችን ጠቅሶ ሱዳን ፖስት ዘግቧል። እንደ ምንጮቹ ገለጻ የሱዳን ጦር ከኩርሙክ ወደ ደማዚን በሚወስደው መንገድ ላይ ከምትገኘው ከሳሊ አካባቢ ወደ ደቡብ አቅጣጫ በመገስገስ የፈጣን ድጋፍ ኃይሎች RSF ተዋጊዎችን ከአካባቢው ለቀው ከወጡ በኋላ ቁልፍ የሆኑ ቦታዎችን መቆጣጠር ችለዋል። በኢትዮጵያና ሱዳን ድንበር አቅራቢያ የምትገኘው የኩርሙክ ከተማ በሱዳን ጦር እጅ መውደቅ በሀገሪቱ ደቡብ ምስራቅ በኩል ተጽዕኖውን ለማስፋፋትና ወደ መካከለኛው ሱዳን ዘልቆ ለመግባት ለሚሞክረው ለፈጣን ድጋፍ ኃይሎች RSF ትልቅ ውድቀት እንደሆነ ተገልጿል። የሱዳን ጦር ይፋ ባደረገውና በማህበራዊ ሚዲያዎች ላይ በተሰራጨው የቪዲዮና የፎቶ ምስላዊ መረጃዎች ላይ የሀገሪቱ መደበኛ ሰራዊት አባላት በኩርሙክ ከተማ ዋና ዋና የመንግስትና የአስተዳደር ተቋማት፣ የድንበር መውጫና መግቢያ ኬላዎች እንዲሁም ስልታዊ በሆኑ ወታደራዊ ምሽጎች ላይ የሱዳንን ብሔራዊ ሰንደቅ ዓላማ ሲያውለበልቡና በድል አድራጊነት ስሜት አካባቢውን ሲቆጣጠሩ ይፋ አድርገዋል። ይህ ወታደራዊ ስኬት በጀነራል አብዱልፈታህ አልቡርሃን ለሚመራው መደበኛ ጦር ትልቅ ሞራል
የገነባና በተቃራኒ ደግሞ የፈጣን ድጋፍ ኃይሎች RSF እና ተባባሪ የሆኑ አማጽያንን ስልታዊ የኮንትሮባንድና የጦር መሳሪያ ማስተላለፊያ የሎጂስቲክስ መስመር ሙሉ በሙሉ የዘጋ ወሳኝ ምት ሆኖ ተመዝግቧል። ኩርሙክን መያዝ ማለት ወደ መካከለኛው ሱዳንና ወደ ምስራቅ የሀገሪቱ ክፍሎች የሚወስዱትን ስልታዊ መንገዶች ለመቆጣጠር የሚያስችል ሲሆን አካባቢው ከፍተኛ የወርቅ ማዕድን ክምችትና የእርሻ መሬት ያለበት በመሆኑ ለጦርነቱ ፋይናንስ ምንጭነት የሚውል ቁልፍ ሀብቶችን በቁጥጥር ስር ለማዋል ይረዳል ተብለዋል። ይህ የኩርሙክ ከተማ በሱዳን መደበኛ ጦር እጅ መግባት በአዲስ አበባ የጠቅላይ ሚኒስትር አብይ አህመድ አገዛዝ ላይ የፈጠረው ስጋት ግንባር ቀደሙ የታላቁ የኢትዮጵያ ህዳሴ ግድብ ደህንነት ጉዳይ ነው። ከተማዋ የምትገኝበት የብሉ ናይል ግዛት ከግድቡ መገኛ የቤንሻንጉል ጉሙዝ ክልል ጉባ ጋር እጅግ በጣም አጭርና ቀጥተኛ የድንበር ግንኙነት ያለው በመሆኑ የሱዳን መደበኛ ጦር ወደዚህ ቀጠና መጠጋቱ በኢትዮጵያ ቁልፍ ብሔራዊ ፕሮጀክት ላይ የቅርብ ወታደራዊና የስለላ ጫና ማሳደር አቅሙን በእጅጉ ያሳድገዋል። ይህ ስጋት ይበልጥ የጎላ የሚሆነው ደግሞ ካርቱም ከካይሮ ግብጽ ጋር ያላትን የጠበቀ ወታደራዊ ጥምረትና በአባይ ውሃ አጠቃቀም ላይ ከአዲስ አበባ ጋር የነበራት ያልተቋጨ አለመግባባት በዚሁ የምዕራብ ድንበር በኩል አዲስ የወታደራዊ ከበባ ስልት ሊወልድ ይችላል እየተባለ ነው። የሱዳን ጦር የድንበሩን ከተማ መቆጣጠሩን ተከትሎ ከዚህ ቀደም ከኢትዮጵያ የጦርነት ትንኮሳ ቀስቅሶ የነበረውና እስካሁን እልባት ያላገኘውን የአልፋሽካ የድንበር ይገባኛል ውጥረትና በድንበር ተሻጋሪዎች ታጣቂዎች ላይ የሚደረገውን የውክልና ጦርነት ዳግም ሊያቀጣጥለው ይችላል ተብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረው የተኩስ አቁም ስምምነት ሙሉ በሙሉ ማክተሙን ይፋ አድርገዋል። ፕሬዝዳንቱ ይህንን ያረጋገጡት በቱርክ ዋና ከተማ አንካራ እየተካሄደ ባለው የኔቶ መሪዎች ጉባኤ ላይ በሰጡት መግለጫ ሲሆን የኢራንን መሪዎች የታመሙ ሰዎችና የማይረቡ ሲሉ ኮንናቸዋል። ይህ በትራምፕ የተሰጠው ጠንካራ መግለጫ የተሰጠው ሁለቱ ሀገራት በስትራቴጂካዊቷ የሆርሙዝ ባህረ ሰላጤ ላይ ከፍተኛ ወታደራዊ ጥቃቶችን ከተለዋወጡ በኋላ ነው። ውጥረቱ ሊያገረሽ የቻለው በዓለም አቀፉ 20 በመቶ የሚሆነው የነዳጅ ንግድ በሚያልፍበት የሆርሙዝ ባህረ ሰላጤ ላይ ኢራን በ3 የንግድ መርከቦች ላይ ጥቃት መፈጸሟን ተከትሎ ነው። ለዚህ ምላሽ የሰጠው የዩኤስ ማዕከላዊ እዝ ከ80 በላይ በሚሆኑ የኢራን ወታደራዊ ኢላማዎች ላይ ኃይለኛ የአየር ድብደባ ማካሄዱን አስታውቀዋል። ከተመቱት ውስጥ የኢራን የአየር መከላከያ ስርዓቶችና የባህር ኃይል ፈጣን ጀልባዎች የሚገኙበት ሲሆን በተጨማሪም የዩኤስ ግምጃ ቤት ኢራን ድፍድፍ ነዳጅ እንድትሸጥበት ፈቅዶ የነበረው የማዕቀብ ማቃለያ ፈቃድ በድንገት ሰርዟል። የኢራን እስላማዊ አብዮታዊ ጥበቃ ኃይል በበኩሉ ዩኤስ የተኩስ አቋሙን ጥሳለች በማለት በኩዌትና በባህሬን የሚገኙ 85 የዩኤስ ወታደራዊ እዝ ማዕከላትና የባህር ኃይል ሰፈሮችን በሚሳኤልና በድሮን መምታቷን አስታውቀዋል። ፕሬዝዳንት ትራምፕ ስምምነቱን ማክተሙን ቢናገሩም የሀገራቸው ተደራዳሪዎች ከኢራን አቻዎቻቸው ጋር የሚያደርጉትን ንግግር እንዲቀጥሉ እንደሚፈቅዱ ገልጸዋል። ሆኖም በእውነት ለመናገር ጊዜያቸው ከነሱ ጋር ማባከን እንደማይፈልጉና ምንም ተስፋ እንደማይታያቸው ተናግረዋል። ይህ የትራምፕ ንግግር ከሳምንታት በፊት ለኢራን መሪዎች ከነበራቸው መጠነኛ አውንታዊ አቀራረብ ፍጹም ያፈነገጠና የጦርነት ስጋትን መልሶ የቀሰቀሰ ሆኗል። የባህረ ሰላጤው የአረብ ሀገራት ትብብር ምክር ቤት ዋና ጸሐፊው መሐመድ አልቡዳዊ ኢራን በባህሬንና በኩዌት ላይ የፈጸመችውን ጥቃት በጽኑ አውግዘዋል። ድርጊቱ የሀገሪቱን ሉዓላዊነትና የተባበሩት መንግስታት ድርጅት ቻርተር የጣሰ መሆኑን ገልጸው የባህረ ሰላጤው አገራት ግን ውጥረቱ ወደ ከፋ ቀጠናዊ ጦርነት እንዳያመራ ለማድረግ ሁለቱንም ወገኖች ወደ ውይይት ጠረጴዛ ለመመለስ ከፍተኛ የዲፕሎማሲ ግፊት እያደረጉ ነው። በአሁኑ ወቅት በትራምፕ መግለጫና በሆርሙዝ ባህረ ሰላጤ ላይ በተቀሰቀሰ ወታደራዊ ግጭት ሳቢያ የዓለም የነዳጅ ዋጋ በአንድ ጀንበር ከ5 እስከ 6 በመቶ ከፍተኛ ጭማሪ አሳይተዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።